እንዴት ናችሁ? ሆፓ ነኝ። እንግዲህ የመጪው ልጅ አባት ማለት ነው። ጾታው ምን እንደሆነ አላወቅንም። ዛሬ የምንገኘው ጀንደር ሪቪል ላይ ነው። ጾታውን እንግዲህ ወንድም ይሁን ሴትም ሁለቱንም እየጠበቅኩኝ ነው ያለሁት። ፈጣሪ ደግሞ የተባረከ ልጅ ይስጠን ብዬ ነው የማስበው። ዋናው እንግዲህ ፈጣሪ እግዚአብሔር ጤነኛ ልጅ ያሳቅፈኝ ነው የሚባለው። ከዛ ሲቀጥል ደግሞ እንደ ሰውኛ እንመኛለንና ሴት ልጅ ነው የተመኘሁት ብዬ የማስበውም ሴት ነው። ከፈጣሪ ጋር አብረን እናያለን። አብራችሁ ሰላም ኤርሚ ጀርሚ ይባላልው። ዛሬ የሆፓና የመቅዲ ጀንደር ሪቪል ወይ ደግሞ ጾታም የልጃቸውን ጾታ የምናውቅበት ቀን ላይ ተገኝተናል እና እንደኔ ግምት ወንድ የሚሆን ይመስለኛል። ሆፓና መቅዲ እንግዲህ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። ትግስት መኮንን እባላለሁ። የሆፓ እናት ነኝ፣ ለልጅ አያት ነኝ። ሁለቱም ቆንጆ ነው፣ ግን ሴት ብትሆን ደስ ይለኛል። እሺ ሰላም፣ የናኒ እህት ነኝ፣ ቤተልሔም እባላለሁ። ወንድም ሆነ ሴት ለኔ ዳዝም ማተር ብቻ ጤነኛ ልጅ ይሆንልን፣ ግን ሴት ይመስለኛል። ናኒና ሆፓ እግዚአብሔር ለሁለት ለሶስት ለአራት እያለ እስከ መጨረሻው እንግዲህ አይለያችሁ፣ ያዝልቃችሁ። እወዳችኋለሁ። ሰላም፣ ደራርቱ እባላለሁ። የልጁ ወይም ለልጅቷ አክስት ነኝ እና መልካም ነገር እመኝላችኋለሁ። በሰላም ተገላገይ ናኒዬ። እሺ፣ ያብስራ እባላለሁ። ጓደኛ ይሄንን ቆንጆ ፕሮግራም አብሬያችሁ እያከበርኩ ስለሆነ በጣም ደስ ብሎኛል። የሚወለደው ልጅ ሰላም፣ ፍቅር ለሁላችንም ይዞልን ይምጣ። ወንድ ወይም ሴት ወንድ እጠብቃለሁ። ታንኪ ዩ። ሰላም፣ እንዴት ናችሁ? ቃል ነኝ። በመጀመሪያ ሆፕና ናኒ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። ጾታውን የሚመስለኝ ሴት ነው፣ ቢሆንም ደስ የሚለኝ ሴት ነው። አመሰግናለሁ። ሰማሃር እባላለሁ። የናኒና የሆፓ ጓደኛ ነኝ። ሴት ልጅ ብትሆን በጣም ደስ ይለኛል እና በጣም ደስ ብሎኛል። ጓደኞቼ ለዚህ ቀን እንኳን እግዚአብሔር አበቃችሁ። እሺ፣ ብጽህት እባላለሁ። የሆፓና የናኒ ጓደኛ ነኝ። የሚመስለኝ አይ ቲንክ ወንድ ይመስለኛል እና እግዚአብሔር ተባረከ ልጅ ይስጣችሁ። አመሰግናለሁ። ሰላም፣ እንዴት ናችሁ? ኤሚ እባላለሁ። የሆፓና የናኒ ጓደኛ ነኝ እና እኔ ምገምተው ወንድ ይሆናል ብዬ አስባለሁ። መልካም ቀን። ሰላም፣ እንዴት ናችሁ? ሊዲያ ነኝ። የናኒም የሆፓም እህት ነኝ። ስለሚያኮርፉ ነው እንደዚህ ያልኩት፣ አንዳቸውን ከመረጥኩኝ። እኔ እግዚአብሔር ጤነኛ ልጅ ይስጣቸው፣ ወንድም ሴትም ቢሆን ችግር የለብኝም፣ ግን የሚመስለኝ ሴት ነው። ናኒ እግዚአብሔር አምላክ በሰላም ይገላግልሽ፣ ከጎንሽ ይሁንልሽ፣ ያጥሮ ፋትስማሽ ብያለሁ። ካሁኑ ወዳቻለሁ፣ ሁለታችሁ ነው። እኔ ገምቼ የነበረው ወንድ ነበረ። ሁሉም ሰው ሴት ሲል ነበረ። በመጨረሻም ሴት ሆናለች። በዚህ አጋጣሚ ሆፓና ናኒ እንኳን ደስ አላችሁ። እግዚአብሔር ለዚህ ክብር እንኳን አበቃችሁ። ደስ ብሎኛል።
እንግዲህ እንደገመት ነው ሴት ነበር ያለው። ኦሬዲ በሷ ሳይድ ያለ ነው ሁላችንም ሴት ነበር ያለው። እንግዲህ አሸንፈናል። ሴት ነች። እንግዲህ እግዚአብሔር በጤና በሰላም እንግዲህ ቤታቸውን በደስታ የምትሞላ ጤናዋን ከዚህ በላይ የምትሰጣት ጤናዋን የምትጨምርላት በበረከት ቤታቸውን የምትሞላላት ልጅ አድርጎ እግዚአብሔር ይስጣቸው። እንግዲህ በጣም እንወዳችኋለን። 2 3 4 እያለ ደግሞ ይቀጥል እንላለን። እንወዳችኋለን። እግዚአብሔር ይመስገን። ምኞቴ ትክክል ነበረ። ምኞቴ ተሳክቷል። እናቴ ድንግል ማርያም ደግሞ በሰላም ወልዳ አቅፋ ለማየት ያብቃን። እድሜና ጤና ይስጣቸው። ምቴ ልክ ነበረ። እግዚአብሔር ይመስገን። ማማዬ ምህት አግኝታለች እና ናኒዬ ሆፓ ወንድሜ እግዚአብሔር የተሻለ ነገርን በተሻለ ነገር ይባርካችሁ። በጣም ደስ ብሎኛል። ጤነኛ የተባረከ እግዚአብሔር ዘንድ የተወደደችና መልካም ሴት ትሆንላችሁ። ወዳችኋለሁ። ባይ ባይ። ቤት ወንድ ነበር ገስ ያረኩት ሴት ነች። በጣም ደስ ብሎኛል። ሴት ልጅ አለኝ እኔም አንድ ክሎን ናርኮ ታጋ እኛ እናቅ ነበር እውነቱን ለመናገር ፖስታውን እኛ ስለሆነ ያዝ ነው ማለት ነው። ሴት እንደነበረች እናቅ ነበር እና በጣም ደስ ብሎናል። እንኳን ደስ አላችሁ። እንኳን ለዚህ ወግ ማረጋ በቃችሁ። እንዬን የመሰለ እህት ነች ለሱ ከዚህ የክርስትና አባት ልጅ ምን እንደምትሆን አላወቅም። እስኪ ነፍስ ይንገሩን። በቃ ሌላ ተቀናቃኝ እየመጣለ የሸጅዳ ምን ተሰማኑ? ምንም ደብሮታል። ኤኒዌይስ በጣም ደስ ብሎናል። እግዚአብሔር ከዚህ በላይ ከፍ ያድርጋችሁ። ወልዳችሁ ከብዳችሁ ከዛ ደግሞ ለክርስትናው ያብቃን። እንወዳችኋለን። ቀድመን የገመትነው እንግዲህ ተሳክቷል። በደንብ ነው የተሳካው። ግን ምንም እናውቀው ነገር የለም። እግዚአብሔር በሚያውቀው ማለት ነው። እግዚአብሔር በሚያውቀው በጣም ደስ ይላል። እግዚአብሔር በሰላም በግፋችን ያስገባልን ልጃችንን እና ደግሞ ማመስገን የምንፈልገው አካል መርሃ ፊልምስ በጣም ነው የምናመሰግነው። ከድሮ ጀምሮ ልደታችን ጀምሮ ከ3 ዓመት በፊት ከዛ ጀምሮ አብሮ ነበርና እግዚአብሔር ያክብርልን። እውነት በጣም ነው የምናመሰግነው። መርሃ ፊልምስ በጣም በሚገርም ሁኔታ ሁሌም እንደ ቤተሰብ በጣም አሪፍ የሆኑ ሞመንቶችን እንድንይዝ አድርጓልና በጣም ነው የምናመሰግነው። የሆነ ፕሮግራም ሲኖር እያንዳንዱ ፕሮግራማችን ላይ ይገኛል። የቀለበቱም ጊዜ ነበረ። ከዛም በፊት ለልደት የዛሬ 3 ዓመት እሷ ስታከብር ነበረ። ዛሬም ተመልሶ ከኛ ጋር ነው። ወደፊትም በጣም ነው የምናመሰግነው። እንቀጥልበታለን። አሁንም ፒስ አውት